ፈልገህ ነው ያረስከው? እንዴት ማለት የእናቴ አባቴ መሬት አንተ ማን አራሽ አርጉሾ መህና ነው ሁሉ ስንት ቃርገን ሳንካፈለው በሬ ጠምብ ያረስክበት መካፈል የእናቴ አባታችን ጉዳይ ባቀን ነው ሳይወጣ መሬት እንካፈል ስትይ ትንሽ አይከብድሽም? ስማ ሙሉ ቤት ይዘህ ቁጭ ብለህ እሱ አይበቃም? ሙሉ ቤት ቢይዝስ ያንቺንም የኔንም እህት እያሳደግኩ እንጂ ዝም ብዬ መሰለሽ እንዴ? ዝም በል ወግህን አጠርቅ። ለማንኛውም አንድና አንዱ ሳይለይ እዛ መሬት ጠምብ ያረስክ እንደው ነው በአባቴ ባድማ አርሼ እንዳልበላ እያገድሽ መሆኑ ነው? ተናግሬያለሁ። ደግሞ ያችን እርምታሌ ልጅ ስበባታ እሷ ከሆነች ጉዳይ አምጣትና መሬቱን እንዳልኩ አበባ ስብስብ ይዛ በጣም ሸጋ። እንግዳስ እስኪ ሳርስ መጥቶ የሚያስፈታኝ ነው እንዴ? አየዋለሁ። ስማ አሸብር፣ ቆይ የእናቴ አባቴ መሬት አስወርሽ እንድቀር ፈልገህ ነው ወይስ ማድረግ የምታደርገው ነገር ጠፍቶ ነው? እሱንማ ፈቅደሽ ዝም ያልሽ ሆነ እኔ ምን እንዳደርግ ትመኛለሽ? ፈቅደሽ? ከመቼ ወዲህ ነው ደግሞ እኔ ፈቀድኩ? እና በዚህ የተነሳ ደም ልቃባ? ለምን አትቃባም? እኔ ልታገባ ስታስለምን ስንት ገመድ መሬት አላት ብላ ልጠይቅ እና ምን እናለው? እናማ በወንድነቱ እምቢ ካለ መክሰስ ነው። ሆነማ ተከሱስ ሳራ እንደው ሌላውንስ ቢሆን ማን ከልክሎ አንዴማ ብታቀምሰው ክሱም አንደርስ ነበር። ቆይ ተይው፣ ያሰብኩትን ብቻ ሚካኤል ያስፈጥምልኝ። ሐሳብ ብቻ ሳይሆን ጉዳዩ ታሎ ብሎ መፈጠም። አሸብር እንዴት አደርክ? ዚያር መስከን ምን ነው ደህና አይደለም እንዴ? ኧረ ደህና ነኝ። ታች ቁልጣባው ያ ጊዜ ጠምዶ አይህ እንዴ? አይ እዛ እንኳን አይደለም ጓሮ ሊጠምድ መሰለኝ በሬ ይዞ ሲወርድ ነው። በል ደህና ዋል። ምን ነው የሰው ጥሩም አላሰብም። ስመኝ አቤት። ያ ጊዜ ወዴት ነው በይ? እታች ጓሮ እያረሰ ይኸውልሽ ስመኝሽ ጊዜን ተጠንቀቅ በይ። የተፈጠረ ነገር አለ እንዴ? አይ ያቺ ተው በንዴት ነገር ሳቆሳቆስ አልቀረችም። ይኸውልሽ ጊዜ ቢጠነቀቅ ሳይሻለቅ አታል እንዴት አይደለችም እንዴ? እሷማ ምን ትሆናለች? እኔ ግን ምንም ደስ አላለችም። ምን ልታቀባችሁ በይ ልሄድልሽ። ጊዜዋ አቤት ስመኝሽ ቁጭ በይ እስኪ። እንደው አሁንስ ጭንቅ እያለኝ ነው። ደግሞ ምን ሆንሽ ነው? ትምህርት ቤት መምሮ የተቆጡሽ ያንተና የታለም ነገር ነው። ምን እኔና እሷ ነገር ምን ያስጨንቃል? የትና የወንድም ጠብ ምን የት ይደርሳል? አይ እሷ ተልባን ይዘው ቢሆንም ግን ተጠንቀቅሽ። ምንም አልሆነ አታስቢ፣ አያሳስብም። ያ መርዝ ባሏ ምን ሲል እንደሰማው እንጃ በለጠ ተጠንቀቅ በይው ብሎኛል። ማን እኔን? እሷ ተጠንቀቀ? አይ ምንም አልሆነ። እጅ ቤት እጅ ተጠንቀቀ። አታ ሉሌ፣ አረ ሉሌ። አቤት። ናስቲ ወደዚህ። ምን ነው ሰላም አይደለም እንዴ? በደህና ነው። እንደው እችን ወረቀት ለዛ ለጊዜ ብትሰጥልኝ ብዬ ነበር። አንተም አሰጠው በይ። አይ አልሰጠኝም ብሎ እግር መንገዱን ቢከዳ እንኳን ምስክር እንድትሆነኝ ብዬ ነው። የምን ምስክር? ይህ ክስ ወረቀት ነው። ወይ ጉድ! የምን ክስ? ጊዜ ልከሰው?
ምን አዴ ብለህ ነው የሚስት ወንድም የምትከስ? ደግሞ አንተ የእናት አባቷን መሬት አልሰጥም ስላለ ነው። አይ እኔ እንኳን በእህትና ወንድም ጠብ መግባት ስለማልፈልግ አልሄድም። ተው እንጂ ሉሌ እና አልታዘዝም እያልከኝ ነው? አይ እንደዛ ማለት አይደለም። እኔ ግን ነገሩን ሳየው ጥሩ አይደለም። ኧረ ተው እባክህን ተው፣ አሳድጌ ተው። እኔ እኮ ምን መሰለህ በእህትና ወንድም ጠብ መግባት አልፈልግም እያልኩ ነው። እንግዲህ የለም ዞሮ ተመከሰስ ማንም አያድነው። ማግባቱ ነው እና ይሄ ምን ይገርማል? የኔ ወንድም ያን ሁላ መሬት ተሰጥቶት ያንቺ እህት ግን የእናት አባቷን ንብረት ወንድምሽ ከለከለ። አበቡ እኔና አንቺ እንደ ልጅነታችን ዝም እንበል። እኔ ማምና ከፋኛ ይልቋንስ ያወራቀት ለጊዜ ነው ወንድምሽ ምንድነው? ወንድሜና እህትሽ መሬት አካፍለን ብለው የከሰሱበት የክስ ወረቀት ነው። ታዲያ ወረቀቱን በእጁ ነው መስጠት አደራ። የክስ ወረቀት? አዎ ምን አለኝ? አይ አለኝ አቤት ደግሞ ማን ሊያገባ ነው? ታረክ የሰርግ አይደለም ንሽ ለጊዜ ስጥተ ብዬ ነው የተሰጠው። የሰርግስ አይደለም ምንድነው? በደንብ ውስጥ ደህና ዋልኩኝ። እንደምን ዋልክ? ደህና እግዚአብሔር ይመስገን። ደህና ነው? ደህና ነኝ። ማተቤ እንደው አንድ ጉዳይ ላስቸግር ነበር። ምና ያያሚኒች እኮ የእህታችንን አይደል አግብቶ የሚኖር እሷን አግብቶ እያለ ነባቤ ተሞቶ የ2 ዓመታቸው ነው። እሱን መሬቱን ስጡ ብሎ ዛሬ ደግሞ የመጥሪያ ወረቀት ላከብኝ። የዚያ ሰውዬ ላይ ተጣላችሁ አያ እና እንደው እባካችሁ እንደው የሰማ ሰውስ ምን ይል ብዬ እንደው አንተ ትሻላለህ ብዬ እኮ ነው። እንቆጣ እንጂ እዚያ ሰዎች ምላስ ሆነባችሁ ነው የተጣላችሁ። ዋ እንደው ይገርማል እኮ። ቀን ቅጠሩና ልቆጣችሁ እንጂ ሁላችንም እሱንም አንተንም ልቆጣችሁ እንጂ። እኔማ እንደው ፋይሉስ በህያ እንዲህ ነው የሚል የማርያም ዕለት ከዚህ ወዲህ ቅጠሩት። ታዛ በፊት እናንተ እንትን በሉና እኔንስ አይሰማኝም። እንደው እናንተ ትፈታላችሁ። ሰው ጨምርልኝ አንድ ሰው እንጂ። እሺ አያ መርሻን ልጠይቀውና አያ መርሻ ጥሩ ሰው ነው። ደነኛ ሰው ነው። እሺ እንግዲህ አስበለ በቃ እንቆጣለን። ግድ የለም የዚያ ሰው የደግ ሰው ሰር እንዴት ተጣላላችሁ? እሺ በቃ ሰላም ነው። እንቆጣለን። እሺ ሰላም አለ። እንቆጣለን። እሺ በሉ ሰላም ያገናኘን። አሜን። በጠዋት ነው ተሎ። እሺ አራስማይ አቤት ነሽ ገዲ ተቆርቆር ያልሽው ፈርቸማ አካፈር በበለው ማለት ነው ፈሪ ያ ጊዜ ነው የሚያስፈራልሽ እርኩስ። አይ አንቺ ነሽ የምታስፈራሪ። እንደው ታለም ግን የምታረጊው ነገር እውነት ያቀባብራል። ጊዜው ጋር መክሰስሽ ጥሩ ነው። እኔ ምን ላድርግ? ተቆራጭ መሬት የተነሳ እንጂ ስመኝ አንቺ ደግሞ ብዙ እያወቅሽ። አይ ከሱን ተጊዜው ጋር የማታነሹት ሆነ እህት አለ ብለሽ እንዳታስቢ። አዎ አስተውይበት።
አንተዬ ዘንድሮማ እንደው ይቅበላ ሰርጉም እኮ አልተቻለም። የአያንዱ ዓለም ልጅም የማን ያሉት አንተ ደግሞ እንደኔማ እንኳን አገባለሁ ስለ የመከራው ምኑ አረ እንደው የጓደኛ የሚያደርገው ነገር ጥሩ ነው ብለህ ነው አንተዬ? እኔም ተው እያልኩት ነበር ግን እሺ ሊለኝ አልቻለም። እኔማ እንደሰማኸው በዚህ ሰሞን ሽምግልናው ምኑን ብዬ ነበር ግን ምንም አሻፈረኝ ብሏል። ይሰማኝም አልቻለም። እንደው አንተም ቢሆን እኮ ትንሽ ቆርሰ በሰጣቸው ጥሩ ነበር። እያወቅሁ ምን መሬት አለ ብለህ ነው እንዲሁ ያለች እኮ ለእኔና ለስመኝሽ ራሱ ብንሸነሽ ነው እኮ የእሷን ያለ አይደርስም። እንዲሁ የሰው ገንዘብ መመልከት ይወዳል። አየህ ቢሆንም ድራሿን ቆርሰ በሰጣት ጥሩ ነበር። እንግዲህ አንተ ታውቃለህ እና ቤት እንድና ቡና ጠጥተን እንጂ አይ እኔ እንኳን ላይ መንደር የምሄድበት ስላለኝ ያው በዚህ ሳልፍ ላውጋ ብዬ እና ማጠጥተት ይላል። እንደው ስሞትን ልጠጥተት ቶኝ አትለምነኝ። ኧረ እንደው እባክህ ተው። ኧረ እኔ ምን ለምን ሰው አይደለሁም። ጊዜ ቶይ ልሂድ ተው ልሂድ። መፍትሄው እኔ ጋር ያለ ግን ወንድሟ እኮ ያስቸግራል። ወንድሟ አለ እሷን ለማግኘት ስትል ወንድሟን በውለታ መያዝ አለብህ። ወንድሟን በውለታ መያዝ አለብህ። ስለዚህ ሐሙስ ነው ክብል፣ ሐሙስ ቀን ክብል ነው። ሐሙስ ቀን ገብተማ ደረ በጠዋት ዘሊት ትመጣለህ። ስለዚህ እሷ ነገር ያልቃል። አግራው ኪስ አምሶን ታዳርገው ነው ወጣ ከሚወዳት ልጅ ጋር ያለ ሰርግ ቢወስዳት ለሱ ይሻለው ነበር። እሱሳው እኔንስ አታየኝም እንዴ? ግሪማ አንተ ሳግባ እንጂ በቁም አረጃ አይደል እንዴ? ዘንድሮማ ግድ ነው አገባለሁ። ማን ይታቀው ሉሌ ደግሞ ፈጣን እያለን ማንን እንደምወዳት ታስታውስም እንዴ? አንተ እኮ ትገርማለህ። አሁንም ያችን አበቡን አልተውቃት ማለት ነው። ኧረ ተወኝማ ብታይ ዘንድሮማ እንደው እየራሰብኝ ደጋ ነው እና ለምን አታስጠይቅ? ተቀበሉኝማ። ይቀበሉሃል። መጀመሪያ ሳጠይቃቸው ነው እንዴ? እኔ የምልህ ግን እንደው ስታስበው ሸሚሉኝ ይመስላል። እሺ ማይሩ ደግሞ አንተን የመሰልክ ልጅ አግኝታ ነው እሺማ እንዴ? ያዲያስ ዲዮስና ደህናሽ? ደህና ስፈልግሽ ነው ያገኘሁሽ። መቼም ለሸጋ ነገር እንደማትፈልገኝ አልጠራጠርም። እሱንማ እንግዲህ ሸጋም ጅልም የምታረጊው አንቺ ነሽ። ለምን ነበር? እንዲሁ ቆይ እንጂ የብር እንዲሁ መካሰሱን ፈልገሽው ነው ወይስ እንዲሁ
ተካስቼ መሬት አገኛለሁ ብለሽ ነው? ለምን አላገኝም? አገኛለሁ እንጂ ተንጅታለ እንዲሁ የነዛ ልጆች ተካሰሱ ብንባል እንዲሁ በአፈር ቁርሾ ተካሰሱ ይባል እንዲሁ የሰማ ሰውስ ምን ይላል? ያንንም አካል ከመስጠት ነው ወይስ እቸነፋለሁ ብለህ ገና ካሁኑ ታወቀ? እሱን እዚህ ያር ነው ግን እንዲሁ ተይ እንዲሁ እባክሽ ተይ እንዲሁ አይ የምን መንቦቆቅ ነው? ይልቁንስ ነገ ነው ፋይሉ ለመቼ ነው ሰንዳስ እንዳለች በይ አሁን እንግዲህ የሚሆነውን አብረን እናያለን። መቼም በደንብ የሚሉትን ለምስክሮች ነግራቸዋል አይደል? እንዴታ እስቲ ይሁን የሚፈጠረውን እናያለን። መቼም ተተቸነፈ ያንን ኩስኩሱን ፊቱን እንደማየት የሚያስደስት ነገር የለም። መቼም ዛሬ ውሳኔው እንደሚሆን አልጠራጠርም እኮ። አንተዬ እዳኛ ፊት መቆም እንዴት ነው? ምን እንዳሉን እኔ እንጃ ብቻ። አይውማ እነሱስ እንደኛ ሰው አይደሉ። እሺ አሁን ቁርሱን እንቅመሰውና እንሂድ እንጂ። በይ እንጂ እንዳይረፍድ ለባብሰሽ እንሂድ። እኔ የሰራሁትን እንቅመሰው። እሺ አሜን በሊክና ጊዜዋ አቤት አገዳ ይዘልኝ እንድመጣ በእስቲ ታዲያ ፋይሉ እንደርኩ ያወቀ ሰው አጥረም እንዲነቅል ይችላል እየተመላከተ እሺ በይ ወይኔ ያሸብር አንተ ሰው ደሞ ዛሬ ምን ሆነ አልበል እንዴ ቁና ቁና ተተነፍሳለህሳ ለዲያ ምን ነው አልቀናህም እንዴ ስቲቶ አክሸጋን ወና ምን ተወሰነ ወትሮስ እንደው ላድክመው ብሎ ነው እንጂ እውነትን ይዤ እንደማያቸንፈኝ ምን ተሰውሮብኝ ጊዜው በቃ ተንግዲ ፍርድ ቤት አትመላለስ ማለት ነው ዋን ጨርሻለሁ ከዚህ በኋላማ መሪያቱን ቤቱን ስለኛ ስለተወሰነ ፍርድ ቤት የሚባል ነገር የለም ተንግዲ ተጠናቋል በፍጹም አልተጠናቀቀም እንደውም አሁን ነው ጨዋታው ሀብሎ የጀመረ እንዴት ተጀነፍክም አይደል እንዲህማ በእናት አባቴ ንብረት ሲያላግጥበት ዝም ብዬ አልመለከተው ይግባኝም ቢሆን እንጠይቃለን ደሞ እዛ ብትሸነፉስ የት ማርቆስ እኮ ነው ይግባ የሚባል ቢሆንስ ማን አባቱ ለቋል ይግባኝ ካንቱ እንደው ገንዘብ ልጨፍጭፍ ታለ እንጂ እንደዛማ አይሆንም አይ ወንድሜ እንዴው ታለም እንደማታውቃቱላ እሷ እናቴ ግትር ናት ሽንፈትን በፍጹም አምናት ተቀበለ አይ አንቺ እንዴ አምናምን ቲቪ አስቸግራት እንጂ ዞሮ አማራስ ከፋ ስጋ አይደለች ምን ዛሬ ገንዘብ ያስወድዳት እህታችን አይደል እህትነቱንማ ከፋፉት እኮ ቆዩ አሁን ዘመን እናቴ እህት ወንድም ገንዘብ ሆኗል አዎ
እስተኛ ያያልና እርሱ ይበለው እንደናያለን። አይ ባሁኑ ምስክሩንም ምኑንም ጠንከር አድርጋችሁ እሱን መረፍረፍ አለባችሁ። አዎ አንድ ምስክር አንተ አለ፣ ሌላ ደግሞ ሀታይ ሰፈረ። ምን ጥርጥር አለው? ለእናንተ ያልሆነ አንደበት ለምን ጥርቅም አይልም? ክስ አድላ ደህና አደርሽ? ደህና አደርክ ጊዜ? እንዴት አደርሽ? ደህና። እና ደህና ነሽ ወይ? ደህና ነኝ። አንተ ደህና ነህ? ደህና ነኝ። አንቺዬ እንደው አሁንማ ዘመዶችሽ ሁላ ሲያዩኝ እኮ እያፈርኩ ነው። እንደው ሽማግሌው ተልኮ ስንቀር እንደው ምን አሉ አንቺ ቤተሰቦችሽስ? አሁን ጊዜ አንተስ መከራው ምኑ አይደለ? ዞሮን እነሱን የሌላ ነገር ቢያስቡ ምን ያሻላቸው? ተምርሽ ነው አባበይሙ በል ጊዜዋ ለኔም ላንተም እዚህ መታየቱ ጥሩ ማይለኝ። ደህና ዋይ በይሽ። ደህና ዋይ። ክስ ደህና አደራችሁ? አሃ ከእንዴ እዚህ ቁጭ ብላችሁ ነው? ምን ነው ፈለግሽን? አዎ ወደ መንደር እየመጣሁ ነበር። ምን በሰላም? አባቤ እኮ እቤት እያበደብህ ነው። ምን አጣው ብሎ? እንዴት አዋረደኝ። በዛ ላይ ተከራክሮ ይቸነፋል ብሎ ነው። አልሰማም እንዴ? ክርክሩ እኮ ገና አላለቀም። እንዴት? እዚህ ፍርድ ቤቶችን በገንዘብ አስሮ ይዞ አይደለም እንዴ ወደ ማርቆስ ይራዘም ብዬ። የእውነትህን? ውሸቱን ተሆነማ ለማን ደስ ይበለው ብሎ ነው የሚዋሽሽ? እና አላባይ ልንገረው እሳ እሺ ቅድምና መሳብላ ብዬ ልጠራ ስመጣ ለካ ተሚስት ጋር ነው። አሃ የምን ሚስት ነው የምታይ? ደሞስ ምን ታውቃለህ አይደለ? ግን ታድላ እንደምታገባ ሳስፍራት እንደሚለቅብኝ። ታዲያ የኔ ማግባት ደስ ሊልሽ ነው እንጂ የሚገባ ምኑ ነው የሚያስፈራሽ? አታለም ሳሸብሩን ታገባች ወዲያ አይደል ያላችሁ? አንተስ ታድላን ስታገባት እንደማትሆኝ በምን አውቃለሁ? ኧረ እኔማ እኮ እንደሱ አይደለሁ። እንዴት አድርጌ ተውሻለሁ? አሁን ስድ ለሞጣጣ ትንሽ ስማች ትዝም አትበይ። እኔንም ሆድ እያስባስሽ ነው። ወንድም ምን ላድርግ ብለህ ነው? እኔ እኮ ይጨንቀኝ ነው። በፍጹም እንደዛማ አልተውሽም። ይቅርታ እንደው የታለምን ክፋት አይቼ አንተንም እንደሷ በማድረግ ያስከፋው አይደለም? ኧረ ለነገሩ የኛ ነው ጥፋት። እኔ እና እሷ ሳንስማማ አንቺንም ለዚህ ጭቅጭቅ ዳረግሽ። ይኸውልሽ ስመኝሽ በፍጹም አንቺን አልተውሽም። በቃ እኔ ቃል አለብኝ። እሺ ደግሞ ያንን ማለት ነው ያኔ ታተልት ይሆን እሷ እየተጣጣረ እያለ አደራ ልጄን አደራ ፍለገው ነገር ቢመጣ ስመኝሽን እንዳትዋስላለች። አንቺ ፍለገው ነገር ቢመጣ ላልተውሻል ቃል ገብቻለሁ። ለዚህ እኮ ነው የማንተን ማጣት የሚያስጨንቀው። ሲባላ ምንም ነገር ቢሆን እንደውም አንቺን ደስ ታላለሽ። በቃ ታድላን ቢሆን አላገባትም ይቅርብኝ። ኧረ እንደዛ ማለት እኮ አይደለም። ተሳንቺ ያለ ፍቃድሽ ምንም ነገር ስለማለት ምንም ገብተን ተሻገር። አውቃት ነው እየሰማህ ዝም የምትይ?
ይሁንና እየልት ሆነለት እስክርክሩን የምን ክርክር አልሰማሽም እንዴ? ጨረሱ እኮ ጅሊት ከዴ ማርቆስ ሊከራከረው አይደል? ውሸት እስቲ ሙች በይ እሙች አበው በቃ እንሂድ ሳልሞላ እንሂድ እባክሽ። እዚህ አፈር ላይ ማንም ሞልቶለት አያውቅም። በይሽ በእናት ባባቴ ቤት ትንቦራቦርበታለህ አይደል? አንቺ በቆ መንቦራቦር ትችያለሽ እንዲሁ አላድልሽ ብሎ እንጂ ቤት መሀል አድሎኝ ካጋሚ ተጠጋሽ ቁልቋል ሆኜ ተይ እንጂ ታለ እኔ ምን በደልኩሽ? አንቺ እኮ ነሽ በአንቺም እንዳልኩት ያመርዝ ባለሽ። ዝም በል እንዳትናገረው። ስማ ደግሞ ያቸነፍከ እንዳይመስል አውቀን የተቸነፍንልህ እና እኔን ምን አድርግ ነው የምትይኝ አንቺ? ደግሞ አንተ የምታረግልኝ ቃል ወስድ ነው የመጣው። የምን ዕቃ? ድርም ነዋ። መቼስ አቸንፍ ያለው ብለህ ትከለክለኝ እንዳይሆን። ዞሮ መከልከል እችላለሁ። ግን እኔ እንደ አንቺ አይደለሁም። ኧረ እባክህ የእናቴ ነው እኮ። ሰውን ትወዱ ተነላጮ አሉ። ዞሮ መከልከል እችላለሁ። ግን እኔ እንደ አንቺ አይደለሁም። ግቢና ውሰጂ። ና እናንተ ስጠኝ። ገብተሽ አትወስጂም እንዴ? የማታውቂው ቤት አልገባም። ለምን? አውቄባለሁ። ደግሞ ስገባ ልትሰርቀኝ ገባች ብለህ ልትዘጋብኝ። አዎ አንተ ብቻ አይደለህም። እንደዛ ማትሆን አልሰጥም። ምን ታመጭ? አልሰጥም። እታለ እንዳታሰስሽ ተፊቴ ጥፊ ነው። እሺ ጥሩ፣ በቅርቡ አሳያለሁ። እና እንደው ወደዛ ወደ አረጭ ቤት ሄደን እየቀማመስን ብንመካከል። ዞሮ አንተ ላረቂው አታስብ። ዋናው ለምስክርነቱ ተዘጋጅ ብቻ አታስብ። አያቺ ሸረሪት አንድም እኮ ያስቸነፈችኝ ህጣኗን እሱ ያሳድግ ስለተባለ ነው። አንተ ምን ህጣናት ይችማ? አንተ ደግሞ ህጣንማ ህጣናት ቆይቶውማ እንዳለ ህይወቱን በጥብጫ ነው ተዚህ ግድም ድራሽ አባቱን ማጠፍ። ሰላም አይባልም እንዴ? ደግሞ እናንተ የምታውቁትን ሰላም ነው። ዝም በይ ወስፌ። ኧረ በለጠ ልቀቃችን ሰይጣን ሳታስንሳብኝ። የትኛው ሰይጣን ነው የሚነሳብህ? አንተ ራስህ ሰይጣን አይደለም። አንቺ ይችማ ደርሳ የለ ከከከከከ ወይ ተዋትማ። አንተ እንዲሁ ከባድ እኮ ከባድ ነው እንዲሁ አንተ ተለቅ እንዲሁ ጊዮርጊስ ደግ ነው እንዲሁ ነገሩን እንትን ቢልም ይችን አረጨስ ባይሰጥም ይችን እየቀማመስን እንዲሁ ባንጥባት ምን ይወጣናል? ልክ ብለሃል። ነስቲ ቅጅባታ የኔ ያለ ቆንጆ አረቂ እኮ ነው አንተ። ልጅትስ ቆንጆ አይደል? ምን ያንሳታል? ሀዲያም የለካን አረቂውን ብላማ አይደል እዚህ የተቀን የምትሽጎደጎድ በኋላስ ምን ሆነ ብሎ ይመጣል ደግሞ እዚህ ችን የመሰለኝ ቆንጆ እያለ ነው እንጂ ሌላ አቶ መሰለህ እንጂ እኔ እኮ አንተ እንዲሁ እንደዚህ አይነት ነገር እኮ እንዲሁ ተብሎ አይገባኝም። ጊዮርጊስ ምን ብለህ ነው? አይ ተቀመጥ፣ አይገባም። ተቀመጥ
ተያይዛችሁት የል ጎበዝ ኋላስ ጣጣ አድርገን እንጂ ለባለ ተራ እኮ አዎ ልክ ነህ ሁሉም ለባለ ተራ ይለቃል በሉ ጠጡትና ታኔ ሂሳብ ይደረግላችሁ እስቲ ይሄን ይጠጡትና አርግላቸው ከኔ ሂሳብ የኔን ፋቴ በሂሳብ ይነምጣል ጠጣ እንጂ ያባት ቤት ሲዘረፍ አብረን ዝረፍ አሉ በልጠጣ ቃብና ጣብረን በላና ወትሮስ ዱባና ቀብ ስራው ላይ የቅን ውሃ ቢወቁ ማነው አንተ ሞጭ ማነው አንተ ዱባ ጃባ አረ ተረጋጉ እናንተ እኛንም እዚህ በያረቂ ቤት የቄው መሳቂያና መሳለቂያ ተር ይባሉ ጃባቱ የኔ አባት ማለት ባንታ ፍል ይጠራ ምን ልትሆን ቢገባ እኮ የኔ አባት ባንታ ፍል የሚጠራ ነበር ቆረቆንዳ አይደለም መሳደብ አፍንጫ ብደፋስ ሁሉ ሞከረኛ ሞከረኝ ወይ ነው እንጂ የምናምን ከለው ናሞከረኝ ታው ምናምን ትልሽ ዛሬ ብለቀው ሚካኤል አፈረደ ኧረ ተው ተረጋጋ ዛሬማ ደፈችው ተውንጂ ምንጭ የሚለውን አሰማው ታዛ እንደዛ አስፈንጥሮ አስወጣኝ ዝም አልኩ በዛ አላስኖር አላስቀምጣለኝ ደሞ አሁን አሰማው እንደ መቷለው ጀርኩ ተው ጊዜ ምን ይሄ ለዚህ ለጅል ብለህ አባት የሰጠህን ቦታ ልታስወስድ ነው እንዴ ተው እንጂ ጊዜ ተረጋጋ መጃ መቀመጫ እኮ ሳንት ያንተኝ ዱግራ እኮ ነው ግብት ያለ ጊዜ ተረጋጋ ልቦና ግዛ እንጂ ለዚህ ላደህስ ማን አለ አንተ አይደል ያለህ ስማሙንቱ መንፈስ ቅዱስ ለነገሩ እሱን መጥቼ ማን ጀግና እንዳላል እሱን ማታ ጀግና ልትባል ነው እዚህ አገር ቤት አንቺ ለምለም አረ ለምለም አቤት ነይ እስኪ ተወኝ አታቃጥለኝ አይ ዘንድሮ ክራማት እንዴልኝ አንቺ ደግሞ ምን ሆንሽ ባይሆን እኔ ልበል እንጂ አሃ ቀደም የሰፋው ድርብ ቤት ነበረኝ ያንን ላመጣ ወደ ቤት መሄድ እሺ ምን እሻለው ከዛማ እቤት እንደሴት ተጎልቶ ሯል ቆም ስቅለን አሳይቶ ሰደደኝ እንጂ መታሽ እሱ ይሻለኝ ነበር ኋላስ በስድብ ልብሴን አስጥሎ ሰደደኝ እንጂ እንዴት ዋልክ ታየይዘው የለ በዚህ ድርቅ ተለፋለህሳ መላርግ ብለህ ነው በጋ ተክረምት ታልተለፋ ተሆነ ብለህ ነው እሱሳው እኔ የምልህ እንዲሁ አንድ ጉዳይ ላጫውት ነበር ታዲያ ምን ችግር አለው ብለህ ነው እንዲሁ ምን አለበት ታዚህ ታሸብር ጋር እንዲሁ ምን አለ ሰላም ብታወርዱ እንዲሁ ከንቱ ገንዘባችሁን ባጨርሱ እኔማ ድሮስ እየለፈለፍኳን ነበር እንዴ ሲረታ አርፎ ሊቀመጥ ጉዳይ አይ እራታው ብለህ ሳትጉራራ ጉዳዩ ገና መች አለቀ ደህናዋል ጊዜ ጓዚው ልክ ነው እንዴ መተምሳብ ላይ እንዴት ዋልሽ ክሱ ገና መች አለቀ የምን ክስ
ጊዜዋ ሳልነግር አበቡ ነግራኝ ነበር። ምኑን? አሃ ክሱን ወደ ማርቆስ ይግባኝ ጠይቁ ያለ እንዴ? እዚህ ሲቸነፍ ጊዜ አይደል እንዴ እዝሆን አንተ የመሰፋበሩ እንድትበላ ብሎ ነው አሉ እዚያ ያደረገው። አይ ተውት። ዞሮ ዞሮ እውነት ታሰለስላለች እንጂ በፍጹም ተቆርጣ አትወድቅም። በልልቅስ ተብሎናል። በይ መጣሁ እና ልትከራከረው? አሃ እኔማ እሱ ታልሽሻ ድረስ በፈለገው መንገድ ቢመጣ አከራከረዋለሁ። እኔ የምልህ ነገ የት ነው የምትውለው? ነገማ ማርያም አይደለች እዛው ገበያ ነው። በል እንግዳውስ እዛው እንገናኛለን። በል እና አሁንም አቸንፈዋለሁ ብሎ ያስባለሁ የምትለኝ? አዎ እሱ በመጣበት መንገድ ይገጥመዋለሁ ብሏል አለ። አዎ እገጥመዋለሁ ብቻ ሳይሆን እረታዋለሁም ብሏል። አረ ነው እና ነገ የት እንደሚሉ ሳጣራው? አዎ የት ነው አለ? ገበያ ነው ሙሉ ብሏል። ጥሩ እንግዳስ ነገ ፈጥርቀው እመጣለሁ። ደሱማ ጥሩም አይደል? ባይሆን ሲመጣ ጠብቀን በአፍንጫው መድፋት። ለማንኛውም እንግዳ አስረፈር ነው አይደል? ሰማኝሽ መርፈድማ አርፈት እንደው ተገፋ ብለሽ ነው ያው መቼም ቤቱን ዝጊ ውስጥ ወሽ እንዴት አደራችሁ? እንዴት አደረ? ወደ ገበያ ነው ብለናል። እና ምን ይዘህ ነው? የት ነው የምትቀመጠው? በኋላ አብረን እንድንመለስ እንደ ነገር እዛው እንገናኛለን። በሉ እኔ እንኳን ቸኩላለሁ። እዛው እንገናኛለን። በል ወንጀላችን ላይ ቀር ባለበት ዋሳይ ጣጣ አድርገውሽ እና አሁን እንዴት ተራ አይደለም? ወንድሜሽን አባቱ ተደብቆ ነው። መቼም እኔ እንደምመጣ ስላወቀ ፈርቶ ነው አይደል?
የምናምን ቴሪና የታበቱ ነው ሄደ እገቢያ ማለት ወጥቷት ሄድ ይዘጋችሁ አንተ ሀገር ይዘሽ ወዲሽ ትምታሽ የጎጆ ወደ ታበቱ ሶማል መጥቷት ህዝብ ባለበት አባቡ እስኪ አንቺዬ እንዴት እንደናፈቅሽ ነይ እስኪ ሰማያዊንስበት ለባበዬ ነግረውና ደግሞ እንዲያታስገድለኝ እኔ ስትይ ብትሞቺ ይቆጭሻል። እሱስ አይቆጨኝም። ለጣበቡ መቼ ነው ሽማግሌ ልከህ የምታገባኝና እስክጠቅ ልጅ ያስከፈቀደ ከአንተ ጋር የምትጫወት? አይዞሽ በቁር ይሆናል። አሁን ወንድምሽን በአንዳንድ ሁለት አልሰራው ብዬ አዎ ባቤ ደግሞ ከእንዴት አለው ምንም ነገር ያንገራግር። ስለዚህ ደግሞ ክንዴን አበቅ አድርገህ በሁለት አሰር። ክንዴ ደግሞ የሰው ነገር ይከብዳል እና ሳያንገራግሩ የኔና ያንተ ሰርግሽ እንዲሉ ያድርጋቸዋል። እኔስ ታዲያ አንቺን አገኝ ብዬ እንጂ ወንድምሽማ የሚያደርገው ጥሩም አለ። የእሱን ስራ ረስቶና ይልቁንስ አንተ የራስህን ጉዳይ ያፈታል። በልቶ ያይናደለ ደህና ናፍቀሽ ነበር። የልቤን አደረሽው። እዚህ ሆና ነው እንዴ? እንዴት አመሸ? እኔማ ምን ሆናለሁ ብለህ ነው? ሰዓት በውስጤ እየዋል ወልዶ አላስወርደው። አይዞህ እኔ ምን እንዲሁ ይሄን ያረገስከውን ሰዓት የሚያስወርድ ያለ ሐኪም ብታገኝስ? ታለማ ያለኝ ሁሉ በገበርኩለት እና ያስረገዘ ምን እንዲሆን ነው የምፈልግ? እንደ ቤተሰቦቹ አፍርደም እንዲበላ በል የሐኪሙን ውለታ እንዳረሰ ግድ የለም። በልሽ በቃ እየመሸ ነው። እኔም መሄድ አለብኝ። በል እንግዲህ ደህና ደር። በል ሰላም እደሩ። በል
መጣል እንዴ? እንዴት አመሸ? ደህና መሸሽ። አትቆይም ነበር እንዴ? ልሂድ። እኔ ደግሞ ቡና ጠጥተህ ትሄዳለህ ብዬ። አይ እየመሸብኝ ስለሆነ በጊዜ ልሂድ። ካልከሽ በል ሰላም ደ ስም አሸብር፣ አሁንስ በጣም ነው የመረረኝ። ደግሞ ምን ኮንሽ? ቡና መጠጫ ልጣ እንዴ ተርኩበት የእናቴ አባቷን መሬት አስወስዳ ባል እንደሌላት ሴት እየተባልኩ ተባለ እንዴ? ኋላሳ እኔም ብቻ ቢሆን እኮ አይቆጨኝም። አንተን መጨመራቸው ነው እንጂ እንደ ግርሳት የፈጀኝ። ዝም በይማ፣ በቅርቡ ሁሉም ጭጭ ላይ በል እስቲ አንተ ስመኝ እኔስ ግራ ገባኝ። ምና እንደው ትምህርቴን ተምሬ ጨርሳለሁ ብዬ ነበር፣ ግን ብታይ ወንዱ ሁሉ መንጋጋት ነው ብታይ እኮ ወንድ አንቺ ላይ ስመኝ ደግሞ አንቺ ታላየሽ አታምኝም። እሺ ማን ጠየቅሽ? ኧረ ብዙ ነው ምኑ እንደ ሁሉ ማለት ይቻላል። እንዴት ነው ሁሉ ስም የላቸው? የመጣው ሁሉ ለኔ ነገረኛል እንዴ? ብቻ ስሰማ ሽማግሌ ተላከ ነው። እንደው ታዚህ ተቅቡ እንኳን ብጠራልሽ? እሺ ጥሪልኝ። ልጥራልሽ? ጥሪልኝ። አውቀሽ ነው ታዚህ መንደር ማሸጋው እንዳለ። ሸጋ ማንነት አረኔ ሳልመጣልኝ ምት ተበለጠ ውጭ ሸጋው እንዳለ እንዴ? በለጣጭሩ እሱም ሊያስለምን ነው። እና እሱ ነው ሸጋ ያልሽው? እና ታሱ የበለጠ ሸጋው እንዳለ እኔ እኮ ማን ልትይ ነው ብዬ ስመኝ እና ምን ልበለው? ምን ትይኛለሽ? ኧረ እኔ እንጃ። ደስታ አለሽ ወይ ታላለሽ ደግሞ ይልቋንስ ጊዜ ዛሬ ተደኗ እታች ወንዝ ምና ኧረ ምንም እስታውን ሳለው ብዬ ነው እንጂ ልማቱን ሊሄድ ሄደ። አሁን መጥቶ ምሳ በልቶ ደግሞ ተመልሶ ሄደ። በይ ስመኝ ልሄድልሽ፣ በኋላ መጥቼ ደግሞ እንጫወታለን። በይ እኔ የምልሽ ለምለም አንዱን በሬ ሸጠን እንከራከርበት። በሬውን ሸጠ እና ዞሮ ባሁንማ ተከራክሬ ቢረታኝ ለዳኛውም ቢሆን ከፍዬ ማቸነፍ ግዴታዬ ነው። እሱማ ልክ ነህ። በሬውን ሸጠ በምን ልናርስ? ባናርስስ በሱማ ተረትቼ ሰው መሳቅ ያሉን። በዛ ላይ ባቸነፍ እኮ እናት አባትሽ መሬት አንዱን ምድሸጥ የትየለሌ ነው። አይ እኔ ደስም አላለኝ። በሬውን ሸጠን ብንረታስ? ምን ነው ወንድሜ ሲቸነፍ ማየት አትፈልጊም ነው ወይስ አረሻችን አሳሰበሽ? እሙት አሸብር ወንድምነቱን ተፋኩ ስንት ዘመኔ። ታሱ ይልቅ አንተን ብዬ አይደል እንዴ? አሁን ቢታመም እሱ አትሄጂም? ቱ መጨከነ አይደለም መታመም ቢሞት መቀብሩ አልደርስ። ታዲያ እንደሱ ታልሽማ ለምን ቀልጥሜ አላጋድመው? እሱማ ለጊዮርጊስ ስለቴ ልገባ ሆነ። እርግጠኛ ነሽ ለምን? አሸብር ሙት ያንተን ስጋ እሱ ተሰባብሮ ሲንፏቀቅ ባየው ምንኛ ተደሰትኩ ነበር። ያኔማ አንተም ወንዶንክ ነበር። በይጥሩ እንግዳ አስጠብቂ፣ አይንሽ ጉድ ያያል። እንደው አንቺን ባይሰጠኝ እኮ ውሃ ነበር የሚበላኝ። እውነት እንደው አንተ ደግሞ እንደው እኔማ ወጋግስ ትወዳለህ? ወድጄ መስሎሽ ነው? እንደው እስኪ እሺ እስቲ ታጠቢ። ይበቃል። እሺ ፍቅራችንን ያርዝመው። አባ ያልኩህን ነገር አመጣ? አዎ አምጥቻለሁ። በፍርድ አግኝተዋል። ትክክል ነው። በፍርድ የተገኘ ነገር ከእንግዲህ በላይ ምን ይደረጋል? አይደረግም። ስለዚህ እናንተ አይ ተውላችኋለሁ ልጁን ተወሰደው ካልክ
ከአንተ ይምጣ እንጂ በፍርድ ያገኘው መሬት እኔ ስጥ ብዬ አልፈርድም። እናት አባቴ በህይወት እንዲያሉ ታዲያ ዋናው መሬት አይደለም እንዴ ቁልንጣባን ቁርጥ አድርጎ የሰጠ? አንተ ምንድን ነው የምትል? አሁን እኮ የተሰጠው የጎጆ መውጫ ነው። የወሎት አባቴ ያልገባሁት ነገር አለ። እሺ እኛም እኮ ትሰጥ ያልኩኝ የደራሿን ነው እንጂ ሌላ ነገር አይደለም። እሷም ብትሆን የድራሻችን ነው እንሰጥ ያለ። እሱም እንዳባት ሆኖ ያቺም እንደ ልጅ ሆና አሳዳጊ ነው፣ ሙት አሳዳጊ ነው ያለ። ነገም ብትፋረሽ የምትገቢ እዚያ ቦታ ላይ ነው ያለ እና ተውት። እንኳን ህግ ሰጥቶት ቀርቶ የጉልበቱ ይቅርባችሁ ተውት። ዛሬ ታንድ ወንድምሽ ጋር ብትጣይ ዛሬ በደም ትለያይ፣ ነገ ተነገ ወዲያ ወደዛው ነው የምትሆኝ እና ተይው። አስታራቂ አንቺ ነሽ። ተው ብለሽ ተባልሽን ተቆጭ። ያሁን ዘመን ሽማግሌ እንደውስ ህጉም ሆነ ሽማግሌ ለባለ ጊዜ እንጂ ለተበዳይ አይሆንም። እንደውስ አይደለም ወይ ጉልበት ነው ህጉ። ኧረ እስቲ ቆዩሉ ቶሎ። ይኸውልህ ካልቻሉ አይገኝ ሁሉ ተብሏል። የቻለ ሰው ነው ንብረትንም ልጅም ማሳደግ ያለ። ይሄ እንደዚያ ጭብጨባ ነው። ሰው እንቅልፍ መተኛት የለም መራመድ የለም። አንተ ብትተወው ወይን ችላ ብለኝ አላሳረስም። አነጋገሩ ይሄ ልጅ ጤነኛ አይደለም። ትዳርን ለመፍታት ነው የጥሩ። አንተ ተመከርና አንተ ኧረ ይቅርብ ይበል። አንተም ላትበለው እሱም ላይ በለው ሌላ ላይ እንዳደርሱ የውሻው ማይድረስበትና ነፍስ አውቀህ ያችን ቁጣይ መሬት ብትገላገሉ ይሻላል። እሱ ተልቡን የመቶብህ አፍሯል። አነጋገሩን አትየም እየገሸለጠን ሽቅንቁልቁል እኮ አየን እኮ አንተን ባለመሬቱን እኛንም ሽማግሎች እኮ አላፈረም እኮ። እናንተ ተወው ልጄ ተወው ይቅርብ። ተስማሙ፣ እናስታርቃችሁ፣ ሰላም ሁኑ፣ አብራችሁ ብሉ፣ አብራችሁ ጠጡ። እንዴት የእናት ልጅ ይጋደላል? የለም አገር ባለ ጊዜ እንዳይሆን አደራችሁ። ተው አብራችሁ ብሉ፣ አብራችሁ ጠጡ። ተው እናስታርቃችሁ፣ እናስማማችሁ። እሺ እኔማ ተናንተ ፍርድ አልወጣም። ደስ ባላችሁ ሰዓት እኔ ጥሩም ተናንተ ፍርድ አልወጣም። ይሄ ነው በጣም ነው። ተው አንተው ትሻላለህ። እሺ በላ ሰላም ዋሉ። በቃ ወደ አንቺ እየመጣሁ። ምን ነው በሰላም? ለምን ጉዳይ? አዎ በደህና ነው። ያው የዘላለም ደህንነታችንን የሚያረጋግጥ ነገር ይዤልሽ ነው የመጣሁ። ምንድን ነው እስቲ ልስማው። ይችን እንደምንም ብለሽ ለጊዜ ትሰጪዋለሽ። ቢሞትስ? ጅል ታዲያ እኔ እንድወፍር ፈልጌ ይመስልሻል? ኧረ አንተስ ውስጥ ደግም አይደል? ስሚ እሱ በየትም በይው በየት እሱ እንዲሆን መሞቱ አይቀርም። እኛ ግን አሸብረን ብናገዘው እሱ ደግሞ ለኛ አለድም ጊዜው መምጮ ደርሷል። አሁን ነው የሚመጣ። አያየሽ እንጂ ተሰናደው። በቃ አንቺ ካልያሽ እኔ ልሂድ። በይ አንቺ ስመኝሽ። እሺ እስቲ ርቦኛል። ደግሞ አጥና ብርጭቆ ነገር እስቲ። እሺ እንዴት እንደርቦኝ ያስ
ተው ይደፋቶ ዋ አይሽ አንቺ እግዚአብሔር ስጣላ እኮ ሳልታጠብ ልበላ ነበር። ታጣለ ስመኝሽ አቤት እስኪ ውሃ ጨምሪበት። ደግሞ ምንድነው ውሃው ሸቷልሳ? ምን ተሰማሽ እንዴ? የምን አውቃለሁ። ከምንጩማ ተሆነ ችግር አለ እንጂ መጣሽ? አገኘሻት? አዎ አግኝቻታለሁ። እና ምን አለች? እሱስ ነግራኛለች። እና ቤት ቁጭ ብሏል ወይስ? አሁን ልማቱ ነው ያለ። ተዛም ሰው ሊበላ ይመጣል። ተዛም ተመልሶ ወደ ልማቱ ይሄዳል። ጎበዝ፣ የኔ እህት ባትሆኝ ቆጨኝ ነበር። አሁን ክንዳችንን ይቀምሳል። ጮት አልሰማህም? አልሰማሁም። ጨመርሽበት? አዎ። በይ በቃ የሚሆነውን አብረን ያለ ይሄ ምናምን ያልመጡ ማለት ነው። ትንሽ ታገስ። አተበለጠ ያችን እየተሳሳተ መረጃ ነው እንደነገር ነው ቀር አይደል? በለጠ ለማንኛውም እኔ ከውጭ ልጠብቀው፣ አንተ እሷን ጠብቃት። ሰማኝ? እንጃ ምን እያደረኩ ነው? ስሙ ትልልቀቅ። አረ በለጠ በማርያም፣ አረ በለጠ እህት የለም።
አገባሻለሁ ብሎ በኔ ላይ የሚጫወትብኝ ኖሯል ማለት ነው። አላወቀኝም ማለት ነው። ሌላ ሴት ላይ ቀበቶ በታበት እንጂ አፋር ባላስጨብጠው ያበው አይደለሁም። ወይኔ አራም ተሮቢ በማሪ አራ ልቤን ከዳኝ ጊዜ ደህና ነህ? ደህና ደርሽ? ደህና ምን ነው አንቺ ትፍታሽ ሰው? ኧረ አልጠፋሁም። ተይ መንደር እኮ ያሶቼ ጋር እየዋልኩ ነው። አሁንም አንተም እኮ ቤት አትመጣም። እኔ ሳለው እንዴ የትምህርት ምን ስትይ ነው እንጂ እና የባለፈው ይሄን ነገር እኮ ለታከለ ልነግራት ብዬ አንተ ዝም ስትል ዝም አልኩ። እኔ ዝም አላልኩም። እንዲሁ የጉዳይ ምኑ አላልቅ ሲል ጊዜ ነው እንጂ እኔ ዝም አላልኩም። ደሞ እስቅበላ ቢያልፍ ፋሲካ አለ አይደል? ዳርስ በቃ ጠብቀሃል። ባይ አንተ ሰው ምን እንደው እንደዚህ አስደንብሮ አስወጣበል እንጃ። እኔስ ምኑን አወቅኩት? ብቻ ምን የሆነ ነገር ከጀርባዬ ሲጀልጠኝ አይደል እንዴ ተገባውበት ስምም ስወጣ የተሰማኝ ምን ጊዜ ውስጥ ነበር ማለት ነው። እንጃ መሰለኝ። ኧረ አይደለም። ኧረ ካንተዬ አሁንም በደንብ አለቆ ምን ውርቅ ናት። ወይኔ ጀታይ ለካ እሱ አረስቶት አየኔ ነገር እንደው እሱን ሳይ ነው እንጂ መንገድ የጀመርኩት ወደ ቤት አልነበረም። ሲመስለኝ ጊዜ ምን ጊዜ መጣ። ተረጋጋ እንጂ ለማንኛውም ዝም ብለህ ነው ማለት ጨረስከው መሰለኝ። ያቺ ልጅ ለይታ ሊሆን መሰለኝ። ደሞ እኮ እናቱ ከመሞቷ በፊት ሊያገባት አስጠይቋት ነበር። የእናቱ መሞት ነው እንጂ ሰርጉን ያስቀረው። ያያ መላኩ ሊናት እንዴ? አዎ የሆነ መላ መፈለግ ሳይኖርብን አይቀር። ወይቶ
ያችን አበቡን ፈልገና ናግኛትና ልጅቷን ፈልጋት አምጣና ተንፍሽ ብትል ተነ ቤተሰቦቿ ነው ሳትም ለቅባት እኛ ብንሄድ ይሻላል። አበቡ ግን አበቡን ተጠራጠርካት እኮ እሷ እኮ ታሰበችበት ተነብር ጥቅንድም ጠጉር ታመጣለች። ግን ምን እሷም ታከፋች ታግርሙ ጀሌ ታና ጥቅም አልሆና መቀመጫ መራመጃ ልታሳጣ ትችላለች። መራመጃ አረ ምንድን ነው የሰራው? ተመስገን ነቃሽ እማዬ ነቃሽ። ተናገር እንጂ ስመኝ በለጠ እኮ ቤት ገብቶ የቤት እዚህ ቢደርስበት አበቡ ውጭ በቃሽ። ግን ደርሽላታለሁ። አበቡ ውጭ በህይወት መቆየት ከፈለግሽ ውጭ። ጊዜው ጋንተስ እንዴት ነው? መቼ አትርፈውሃል? ተረጋጊ፣ እሱ ደህና ነው። አየሁት እኮ በህግ ይፈታል ብዬ እኮ አየሁት። ትዕግስት ፍራቻ መስሏቸው ጉራ ወጠራቸው እኮ። ኧረ ታድል ኧረ እንደው በእናትሽ ሞት አንቺን እሺ ልሽ እንዳላስቆም። ኧረ ተው እንጂ ባድሞስ የቤተሰቦቻችን ዝብረስ ለማን ደስ ይበል ብለን ለማን ብለው ወንድም እኮ ተው እንጂ እትዬ ትደፊብኝ እሺ። አንቺ ደግሞ ምን ጤንነት አይደለሽ? ምን አጋጠመሽ? እስኪ ንገሪኝ። እኔማ ምን ግን ያቺ ስመኝ ዛሬ እንደው እግዚአብሔር ነው ያወጣት። ምን አጋጠማት? ቁጭ ባለችበት አይደለም እንደተደፈረችው? ምን ለታወራችሁ? ምን ሌላ ሰውስ ቢሆን? ወይኔ እቴ ማን አባቱ ነው እንዲያለ ስራ ይሰራ በይ። በለጥ አይደለም እንዴ ወሬ አጣቶ ገብቶ የደፈራት? የኛ በለጠ ይሄ ጉድ ነው። ረሳ እሱም ወንዶ ነው ሄርኩስ ባጭር ያስቀረውና አቻ አበቡ ኧረ አበቡ ነይ እስኪ ያችን ያያ መላኩ ታውቂያት የለ? አያ መላኩ ደግሞ ማን ነው? አላውቀውም። እዛ ታች መንደር ሳሲ አንተ የተለየ ምልክት ጣለ ጠቁመት እዛ እታች እናራገው አላውቀውም። ደግሞ ተልኬ ነው የመጣው። እሺ አንተ ደግሞ ከፈለክ ራስህ መሄድ ትችላለህ። እዚህ እንደ ጭንጋረድ ስር ለስራት ብል ወንድ ምስል እንዴ እኔ ወንድ አይደለም በሉ የራሳችሁ ጉዳይ።
የለ በህቴ ትመጣ አልተዋወቅናትም። ሕይወትን ነው የማጨልመው። በሆዱ የሆነ ነገር ይዛለች። ማን ጅማ ያለ ነገር እንደዚህ ያንጋጠጠች አታናግረኝ ወይ? አንተ ጋር የተነጋገራችሁት ነገር አለ? ኧረ በፍጡም ብዙ ዓመት አልፎታል ትግል ከጀመረን። ስማ ሀገር ተበላሽ። እንዴት የውሻ አፈርንሱ እሳት ጎርሶ መጣ ልጅ እንጂ ያተረፈው እንጀታ እያመሰገነ እንዳይኖር ወደ ቤተሰቦቹ የሚልከው መላክን የሚፈልግ ሆነ ይምጣቱ ነው። አሸብር አለው ስሞት ትተው እንዳትንቀሳቀስ አለው ነው መቼ ሆነ የሚታይ ጉልበት እንዳንተ ስራ ቢሆን ሲያስ ነበር እና ታከምና እንነጋገራለን።